የኔ ዩቲዩብ ቻናል የምትከታተሉ ሰዎች አብዛኞቻችሁ ከቅርብ ጊዜ ወዲህ በኔ ዩቲዩብ ቻናል ላይ ቪዲዮ ስለቅ እየተጠቀምኳቸው ያሉ ተምብኔሎችን በጣም ብዙዎቻችሁ ወዳችኋቸው ኮሜንት ላይ እንዴት ነው ተምብኔል የምትሰራው? ተምብኔል የምትሰራበትን መንገድ አሳየን የሚል ጥያቄ ብዙዎቻችሁ ጠይቁ ነበር። ዛሬ ተምብኔል እንዴት ቀላል በሆነ መንገድ የፎቶሾፕ ችሎታ ሳያስፈልጋችሁ እንዲሁም ደግሞ ሌሎች የቪዲዮ የፎቶ ኤዲቲንግ ሶፍትዌሮችን መቻል ሳይጠበቅባችሁ ቀላል በሆነ ኢንስትራክሽን ብቻ በጣም የሚያምር ሀሪፍ የሆነ ክሊክ ስሩ ሬት ያለው በጣም የተጠና ከለር ኮምፖዚሽኑ የሚያምር ቴክስት ኮምፖዚሽኑ በጣም ሀሪፍ የሆነ ተምብኔል እንዴት ማዘጋጀት እንደምትችሉ በዛሬ ቪዲዮ ብሬክዳውን አድርጌ ሙሉ በሙሉ አሳያችኋለሁ። ይህንን ቪዲዮ እስከ መጨረሻው የተከታተለ ሰውና እኔ አሁን የማሳያችሁን ስቴፕ አንድ በአንድ ሙሉ በሙሉ እየተከተለ ስቴፑን ተግባራዊ ያደረገ ሰው በእርግጠኝነት ለዩቲዩቡ ወይም ደግሞ ለሌሎች ጉዳዮች የሚፈልጋቸውን ተምብኔሎች፣ ፖስተሮች ወይም ባነሮች ቀላል በሆነ መንገድ ያለምንም የፎቶሾፕ ችሎታ መስራት እንደሚችል እርግጠኛ ሆኜ እነግራችኋለሁ። ከእናንተ የሚጠበቀው ይህንን ቻናል ላይክ፣ ሰብስክራይብ እንዲሁም ሼር ማድረግ ነው። ምክንያቱም ዩቲዩብ አናሊቲክስ በሰጠኝ መረጃ መሰረት ከ70% በላይ የምትሆኑት የኔን ዩቲዩብ ቻናል የምትከታተሉ ሰዎች ቪዲዮዎችን እስከ መጨረሻው ታያላችሁ፣ ነገር ግን ቻናሌን ሰብስክራይብ አታደርጉም። ስለዚህ ላስታውሳችሁ ከታች ያለውን በተን ቼክ በማድረግ ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ የቪዲዮ ጉዟችሁን ጀምሩ። በቀጥታ ወደ ቪዲዮ ከመግባታችን በፊት ይህንን ተምብኔል ለመስራት የምጠቀመው ኤአይ እና ኤአይ ብቻ ነው። ከቅርብ ጊዜ ወዲህ ኤአይዎች የኛን ስራ ሰፖርት እያደረጉ የተወሰኑ ሰዎች የኛን ስራ እየቀሙን ነው የሚል ሐሳብ አላቸው። እኔ በዚህ ሐሳብ አልስማማም። በእኔ እምነት ኤአይ እኛን ከስራ ለማስወጣት ሳይሆን እኛን ከስራ እየደገፈን ስራችን ከፍ እንድናደርግ ጥቃቅን ነገሮችን ከቨር እያደረገልን በጣም ሂውጅ የሆኑና ከፍተኛ የማገናዘብ የማሰላሰል ሁኔታ የሚፈልጉትን ነገሮች እኛ እንድንሰራ እየፈቀደልን እኛን እያገዘን ነው የሚል እምነት አለኝ። ኤአይ እኛን ከስራ የማያስወጣን መቼ ነው የሚል ጥያቄ ካላችሁ ኤአይ እኛን ከስራ እንዲያስወጣን ካልፈለጋችሁ ሁልጊዜም እናንተ ከኤአዩ የተሻለ ሆናችሁ መገኘት ነው። እናንተ ኤአዩን እንዴት ለእናንተ መጠቀሚያ ማድረግ እንዳለባችሁ ካላወቃችሁ እናንተ ራሳችሁን አፕዴት የማታደርጉ የሆነ ሌቭል ላይ ተቀምጠን የምንጠብቀው ከሆነ ኤአዩ አልፎን ይሄዳል። ኦፍ ኮርስ ከስራ ያስወጣናል። ያ ግን ኤአዩ ሳይሆን ከስራ የሚያስወጣን ጊዜ በራሱ ከስራ ያስወጣናል። የሆነ ሰው ፎቶሾፕ 2016 ላይ የነበረውን እውቀት እስከ ዘንድሮ ድረስ ይዞት ከኖረ አሁን ያለው የፎቶሾፕ ቱል ኮምፓቲብል አይደለም። ስለዚህ እሱን መስራት ስለማይችል ልጅየው ከስራ ይወጣል ማለት። ልክ እንደዚህ የመኪና ሜንቴናንስ ላይ ያለ ሰው ድሮ ላይ የነበሩ የኤነትሪ ወይም ጭነት የምንላቸው መኪኖች የሚሰራ የሚጠግን ሰው ዛሬ ላይ ራሱን አፕዴት ማድረግ ካልቻለ ኢቪ መኪናዎችን መስራት አይችልም። አሁን ላይ ያሉ ዘመናዊ ቶዮታ መኪኖችን መስራት አይችልም። ስለዚህ ከማርኬት ይወጣል። ይሄንን ያስወጣው ግን ቶዮታ አዲስ መኪና ማምረቱ ሳይሆን እሱ ራሱን አለማሳደጉ ነው ብዬ ነው የማምነው። የኤአይንም ኮንሰፕት በዚህ መንገድ ነው የምንረዳው። እኛ ራሳችን ባለማሳደጋችን ነው እንጂ ከማርኬቱ የምንወጣው ኤአይ በመምጣቱ አይደለም ከማርኬቱ የምንወጣው። ስለዚህ እኛ ራሳችን ካሳደግን ከማርኬቱ አንወጣም የሚለውን አቋም ይዣለሁ። የእናንተን ሐሳብ ኮሜንት ላይ አስቀምጡልኝ። በቀጥታ ወደ ቪዲዮ እንግባ። ስለዚህ ሁልጊዜም የምናደርገው ነገር ምንድነው? በቀጥታ ብራውዘራችንን እንከፍታለን። ኮምፒውተራችሁ ከከፍታችሁ በኋላ ብራውዘራችሁን ትከፍታላችሁ። እኔ ብራውዘሬን ከፍቻለሁ። ስለዚህ ለዚህ ስራ የምንጠቀማቸው በጣም ብዙ ኤአይ አማራጮች አሉ። ከነዛ መካከል እኔ በጣም ቀላልና ሀሪፍ ስራ የሚሰራ ሆኖ ያገኘሁት ቻትጂፒቲ ነው። ቻትጂፒቲ ብዙ ጊዜ የጽሁፍ ነገሮችን የፕሮምፕት ነገሮችን ለመስራት ነው አብዛኛው ሰው የሚጠቀምበት። ነገር ግን ቻትጂፒቲ በጣም ብዙ ስራ መስራት የሚችል በጣም ትልቅ ፕላትፎርም ነው። ስለዚህ ቻትጂፒቲ ብላችሁ ዌባችሁ ጋር ሎጊን ታደርጋላችሁ ማለት በቀጥታ ቻትጂፒቲን ከከፈታችሁ በኋላ የተወሰነ የተቆራረጠ እንግሊዘኛ እንኳን ብትሰጡት ስራችሁን መስራት ይችላል። እንዴት ስቴፑን መከተል እንዳለባችሁ ላሳያችሁ። ይህንን ቪዲዮ እስከ መጨረሻው መከታተላችሁ እንዳትረሱ፣ ሰብስክራይብ ማድረጋችሁንም አትርሱ። ስለዚህ በቀጥታ ቻትጂፒቲ ላይ ከገባችሁ በኋላ እኔ ለምሳሌ ዛሬ ተምብኔል መስራት የፈለኩት በቅርብ ጊዜ ሜታና ኦክሌ የተባሉ ኩባንያዎች ክሬት ስላደረጉት መነጽር ቪዲዮ ሰርች ይላችኋል። ስለዚህ የሱን መነጽር የሰራሁትኝ በኤአይ ነው። አሁን እኛ ጋር ደግሞ ሌላ ሰርተን እንይ፣ የዛን ተምብኔል ሌላ ሰርተን እንይ። ስለዚህ ምንድነው ማድረገው? በቀጥታ ራይት ነው ማድረገው። መጀመሪያ ምንድነው የምናደርገው? ፕሮምፕት ያዘጋጅልን። በቀጥታ ኢሜጁን ጀነሬት እንዲያደርግልን እኛ ፕሮምፕት እንዳንሰጠው የእንግሊዘኛ ችሎታችን በጣም ውስን ስለሆነና ኤአዩ በሚገባው እንግሊዘኛ ላንጽፈው ስለምንችል የምንጠብቀውን ያክል ስራ ልናገኝ አንችልም። የኤአይ ፕሮምፕት ስታዘጋጁ ቴክ ኬር ማድረግ ያለባችሁ አንድ ነገር፣ አንተ ወይም አንቺ ፎቶሾፕ ላይ ገብተሽ ተምብኔል ጀነሬት ልታደርጊ የምትችለው ነገር ምንድነው? ስለዚህ ሁሉ ነገር ከአእምሯችሁ ነው የሚወጣው ማለት ነው። ኤአዩ የሚሰራላችሁ ምንድነው? ከእናንተ አእምሮ የወጣውን ነገር ጀስት ቦታ ማስያዝ ነው። ለዚህ ነው ኤአዩ ከኛ የተሻለ መስራት አይችልም ማለት። ስለዚህ ልትሰሩ የምትፈልጉት ስራ ፕሮምፕት እንዲያዘጋጅላችሁ መጀመሪያ ፕሮምፕት እንዲጽፍላችሁ ታደርጋላችሁ። ከዛ ያንን ፕሮምፕት እናንተ ሪቪው ታደርጉትና ቪዥዋሊ እያንዳንዷን ነገር ኤክስፕሌን ካደረጋችሁለት እሱ ጀስት ጀነሬት ነው የሚያደርገው ማለት ነው። ስለዚህ በዚህ መንገድ እንከተል ማለት። ስለዚህ እንግሊዘኛችን የተሰባበረ ቢሆንም ብዙ እንዳትጨነቁ፣ እዚሁ ራሱ ሪራይት አድርጎ ስለሚያስተካክልን ፎሎ አፕ አድርጉኝ ስቴፑን። ስለዚህ ምን አደርጋለሁ? በቀጥታ ራይት እለዋለሁ። ራይት ፕሮምፕት ፎር ጀነሬቲንግ እንግሊዘኞቻችን እዚሁ ላይ አውቶ ኮሬክት እያደረግን እንሄዳለን።
for generating thumbnail for my YouTube video about new released smart glass made by Meta and Oakley ስፔልት ካረኩት በትክክል እንደዚህ መሰለኝ ኦክሌይ ስለዚህ አልኩት ምን አልኩትኝ ቅርብ ጊዜ ሜታ ጀነሬት ያደረገውን መነጽር የሚገልጽ ስማርት ግላስ የሚገልጽ ተምብኔል የሚሰራ ፕሮምፕት ጻፍልኝ አልኩት ይሄንን ፕሮምፕት እንዲጽፍልኝ ኦሬዲ ኢንስትራክሽን ሰጠሁት ይሄንን ኢንስትራክሽን ሰጠው ደግሞ ተጨማሪ ነገሮች ሰጣለሁ ይሄ ኢንስትራክሽን this prompt instruction must include ይሄን ፕሮምፕት ኢንስትራክሽን ጽፍ ኢንክሉድ አድርግ እዚህ ጋር ነው ቴክ ኬር ማድረግ ያለባችሁ ነገር አለ እዚህ ጋር ኢንስትራክሽን ጽፍ ማካተት ያለበት ነገሮች የማይቀሩ ነገሮች ብዬ ሊሰጠው ነው የመጀመሪያው ነገር ምንድነው የሜታ ኦክሌይ ብራንድ አምባሳደራቸው ወይ መነጽሩን ያስተዋወቀው ምባፔ ስለሆነ ምባፔ with Meta Oakley glass ስለዚህ ኪሊያን ምባፔ አይ ቲንክ ልክ ነኝ መሰለኝ ስሙን ስለማውቀው ነው ወይስ ጋር ካፒታል አድርግለት ሶ አውቶ ኮሬክሽኑ ምባፔ with Oakley አስተካክለናል with Oakley glass and beside and ልበለውና just ከዛ and Meta logo የሜታ እንደሆነ ታውቁ ሎጎ and text እንዲጽፍልኝ ስለምፈልግ ቴክስት አልኩት እዛ ቴክስት ላይ ምን አለው new smart glass በቃ new smart glass የሚል ጽሁፍ እንዲጽፍልኝ ፈለኩኝ ነገር ግን እኔ ተምብኔሉን ስሰራ በአማርኛም በእንግሊዘኛም ስለማድርገው እንዴት ለሁለቱ እንደምጠቀምበት ልንገራችሁ ምክንያቱም ኤአዩ አማርኛ መጻፍ ላይ ጎበዝ አይደለም ስለዚህ የአማርኛውን ፓርት እኛ እንሰራለን ማለት ስለዚህ new glass የሚለውን ቴክስት ጻፍ ግን ቴክስቱን ሲጽፈው with በጣም with bold and highly with bold and visually appealing font ከዛ ይሄን ካደረኩኝ በኋላ ኢንስትራክሽን እንዲጽፍልኝ ሰጣሁት ማለት አሁን እሱ የሚያደርግልኝ ምንድነው ጀነሬት ሳይሆን የሚያደርግልኝ ለተምብኔሉ የሚያስፈልገኝ ፕሮምፕት እንደምታዩት ያዘጋጀልኝ ነው ማለት ስለዚህ የፕሮምፕት ሰጠኝ የተምብኔሉን ፕሮምፕት ሰጠኝ ማለት ስለዚህ create bold and eye-catching YouTube thumbnail feature football star Kylian Mbappé wearing a new released Meta አያችሁት እንዴት እንግሊዘኛውን አስተካክሎ እንደሚጽፈው ይሄንን እንግሊዘኛ ሙሉ በሙሉ እንትኑ ይረዳዋል እኛ ግን አንረዳውም ስለዚህ አሁን እዚህ ጋር የሆነ ማስተካከል የፈለኩት ነገር አለ ቴክስቱ ኒው ስማርት ግላስ የሚለው ቴክስት እንዳለ ሆኖ ነገር ግን ሙሉ ፔጁን እንዳይሞላብኝ ከታች የሆነ ባዶ ስፔስ እንዲሰጠኝ ላድርገው ይሄንን ባዶ ስፔስ እኔ አማርኛ መጻፍ ስለምፈልግበት ማለት ስለዚህ ምን አድርግ ማለት ነው ኦኬ below the text I need some space to write text with my own ስለዚህ አሁን ከዚህ ላይ እዚህ ጋር ከሰጠነው ኒው ስማርት ግላስ ከሚለው ቴክስት በታች የሆነ ባዶ ኢምፕቲ ስፔስ ፈልጋለሁ some empty space ፈልጋለሁ ምንድን ራሴ ቴክስት እንድጽፍበት ቴክስት በራሴ እንድጽፍ እሱን ፈልጋለሁ ይላል ስለዚህ እሱን አስተካክሎ ጻፈለ ማለት ስለዚህ እዚህ ጋር ምን አደረገልን ዲዛይን የዩቲዩብ ተምብኔል ምናምን አደረገ ከዛ ሜታ ሎጎ ያለበት ከዛ ቦልድ ፊውቸሪስቲክ ቴክስት አድርገበት አለ ከዛ ስማርት ግላስ ቢሆን ከዛ ቪዥዋሊ ስትራይኪንግ በሆነ ፖይንት ከዛ ሊቭ a clear empty space አያችኋት እቺን ስፔስ አሁን ሞዲፋይ ያደረኳት ሊቭ a clear empty space ስለዚህ እቺን empty space ጨምር ማለት ስለዚህ እነዚህ ነገሮች ይሄንን ተምብኔል አሁንኛ ሙሉ በሙሉ ፕሮምፕቱን እንጻፈው ብንል አንጽፈው ማለት ስለዚህ በዚህ መንገድ ጻፈልን ይሄን ሪቪው ታደርጋላችሁ እንደዚህ የምትፈልጉትን ነገር ታሻሽላላችሁ ስለዚህ ይሄንን ካደረጋ በኋላ generate it please ትላላችሁ ስለዚህ ይሄንን ፕሮምፕት ጀነሬት አድርገው ትላላችሁ ስለዚህ እዚህ ጋር ጌቲንግ ስታርትድ ያለ ፕሮሰስ ያደርጋል ኢሜጁን ጀነሬት ያደርግልናል ማለት ስለዚህ በዚህ መንገድ ስማርት በሆነ ወይ መጠቀም ትችላላችሁ ዋንስ ኢሜጁን ጀነሬት አድርጎ ካመጣላችሁ በኋላ ኢሜጁን አይታችሁ ያልተመቻችሁ ነገር ካለ ደግሞ ሌላ ማስተካከል የምትችሉበት መንገድ አለ ይሄንን ቪዲዮ እስከመጨረሻው ከተከታተላችሁ በእርግጠኝነት ዛሬ ጎበዝ ተምብኔል ባለሙያ ወይ ደግሞ ዩቲዩብ ተምብኔል ለመስራት ጎበዝ ባለሙያ ትሆናላችሁ ማለት ዩቲዩበር ሆናችሁ ተምብኔል የሚሰራላችሁ ባለሙያ ከዚህ በኋላ ወጪ ማውጣት መቅጠር ጊዜ ማቃጠል አይጠበቅባችሁም ማለት ነው ኤአይ
ዛሬ ላይ ምንድነው እየነገረን ያለው? እኔ ቀላሉን ስራ እሰራላችኋለሁ፣ እናንተ በሌላ ጉዳያችሁ ተጨነቁ። ለምሳሌ እኔ ዩቲዩበር ነኝ፣ እናንተም እንደኔ ዩቲዩበር ከሆናችሁ እናንተ ኮንቴንት መፈለጉ ላይ፣ ኮንቴንት እንደዚህ መቅረጹ ላይ፣ የምታወሩት ነገሩ ላይ፣ ማጥናቱ ላይ ፎከስ አድርጉ። ምክንያቱም እኛ ምሮ ላይ መጥቶ ኤአዩ ሊያስጠናን ስለማይችል ማለት። ስለዚህ ማጥናቱ ላይ፣ መዘጋጀቱ ላይ፣ ከተለያዩ ቦታዎች ኢንፎርሜሽን መፈለጉ ላይ እኔና እናንተ እንጨነቅ። ተምብኔሉን ደግሞ ኤአይ ወይም ደግሞ ቻትጂፒቲ እኔ ልስራላችሁ አለ። ስለዚህ አሁንም ይህንን ሀሳብ ስትረስ አደርጋለሁ። ኤአይ እኛን ከስራ ሊያስወጣን አልመጣም። የእናንተን ሀሳብ አሁንም ኮሜንት ላይ መጻፋችሁ እንዳትረሱ። ስለዚህ ኢሜጃችን ፕሮሰስ አድርጓል። ኢሜጃችን ፕሮሰስ አድርጎ እስከሚጨርስ ድረስ ትንሽ እንጠብቃለን። ስለዚህ ኢሜጃችን ክሬት አድርጎታል። ክሬት ካደረገ በኋላ በዚህ መንገድ ሰጥቶናል ማለት ነው። አሁን እንደምታዩት በጣም ያምራል ማለት ግን ኢምፒቲ ስፔሷን እዚች ጋር ዋይት አድርጓታል ማለት ነው። ዋይት አድርጓታል። ስለዚህ እቺን ዋይት ኢምፒቲ ስፔስ በተመሳሳይ ከለር ፊል እንዲያደርጋት ስለምፈልግ የምባፔን ባክግራውንድ ኢሜጅ ከለር ላይ ያለውን ነገር ከለር እንዲሰጠው ለማድረግ እንሞክር። ስለዚህ ሪጀነሬት ባይ ፊሊንግ እንበለው። ባይ ፊሊንግ ኤምፕቲ ዋይት ስፔስ ዊዝ the same color of background በባክግራውንዱ ከለር በመሙላት ሪጀነሬት አድርገው ብለን ሰጠነው። አሁን ምን እንደሚያደርግልን ኤአይ ብዙ ጊዜ የጻፋችሁለትን ኤግዛክትሊ ላያመጣ ይችላል። አሁን የፕሮምፕት ጽፍ እንግሊዘኛ እንደምታዩት በጣም ቆንጆ የሚባል እንግሊዘኛ አይደለም። በተሻለ እንግሊዘኛ ይችንን ፕሮምፕት ደግሞ እንደገና ሪራይት አድርጋችሁ መጻፍ ከቻላችሁ በሚገርም ሁኔታ እናንተ የምታስቡትን ነገር አንድ ባንድ መስራት ይችላል። ለምሳሌ አሁን አሳያችኋለሁ። ለምሳሌ እዚህ ጋር እንዳየነው የሰጠነውን ነገር አንድ ባንድ ነው የሰራው። አንደኛ ምባፔን አዲሱን የኦክሌይ መነጽር አልብሰው አልነው። አዲሱን የኦክሌይ መነጽር አልብሰው ከዛ ኒው ስማርት ግላስ ብለህ በሚታይ ቴክስት ጻፍ። ከዛ የሜታ ሎጎ አካታል ነው። በጣም አሪፍ አድርጎ ነው የሰራው። እኔ በሆን ኖሮ ምናልባት የምባፔ ቲሸርት የምባፔን ፎቶ መፈለግ፣ መነጽሩን የለበሰበትን ፎቶ ማግኘት፣ ከዛ ደግሞ እሱን ከባክግራውንዱ ጋር ከለር ኮምፖዚሽን መስራት። አሁን ለምሳሌ እዚህ ጋር እንደምታዩት ቴክስቱን ከባክግራውንዱ ኮንትራስት እንዲሆን በጣም ወሪድ አድርገው የግራፊክስ ባለሙያን ኢንተለጀንስ ይዞ ነው በጣም የሰራው ማለት ነው። ኢቭን ኢፍ የምባፔ የልብስ ከለሩ ከባክግራውንድ ከለሩ እንዳይርቅ ብዙ እንዳይደብር ይሄ ሲምለስ የሚባለውን ነገር ወይም ደግሞ ተቀራራቢነት የሚባለውን ነገር በግራፊክስ ስራ ላይ አንድ ፔጃችሁ ላይ ምናልባት ሊኖር የሚገባው 3 ከለር ነው የሚል ኮንሰፕት ያላቸው ሰዎች አሉ። በእርግጥ ግራፊክስ ኢንተርናሽናል የሆነ ኮንቬንሽን የለውም። ሰዎች በራሳቸው እይታ ያማራቸውን ነገር ሳሉ ግን ሪኮመንድ የሚደረገው አንድ ፔጅ ላይ 5-6 ከለር ሊኖር አይፈልግም። ለምሳሌ እዚህ ጋር ምባፔ ባክግራውንዱ አለ። የለበሰው ልብስ ከባክግራውንድ ብዙ አይርቅም። ቀይ ቢያደርገው ምን ያክል ሊደብር እንደሚችል አስቡት። እኔ በሆን ቀይ አድርገው ነበር፣ እይታችን ብዙ አሪፍ ስላለ። ከዛ ነጭ አለ ቴክስቱ፣ በቃ በሁለት ከለር ብቻ ነው የጨረሰው። ግን እንዴት የሚያምር እንደሆነ እዩት። እኔ ብሰራው ይሄንን ምናልባት መነጽሩን ቢጫ ፍሬም ላደርገው እችላለሁ፣ ቲሸርቱን ቀይ ላደርገው እችላለሁ፣ ባክግራውንዱ ሰማያዊ አድርገዋለሁ። ከምትጠብቁት በላይ ያምር። በዛ ላይ ኳሊቲው በጣም አሪፍ ነው ማለት። ስለዚህ ሁለተኛውን ኢሜጅ ጀነሬት እስከሚያደርግልን ድረስ እንጠብቃለን። በዚህ መንገድ በጣም ቆንጆ አድርጎ ኤአይ ለኛ መስራት ይችላል። እኔ አሁን በቀላሉ በአጭር ሰዓት ጻፍኩት ፕሮምፕት ነው። እናንተ ፕሮምፕቱን ረዘም አድርጋችሁ እያንዳንዷን የምትፈልጓትን ዲቴል ግሎው ስትፈልጉ ግሎው፣ ቴክስታችሁ ላይ ስትሮክ ስትፈልጉ ስትሮክ አድ ያደርጋችሁ። ኢቭን ኢፍ የፎንት ታይፑን በእንትን ፎንት ጻፍልን ብላችሁ ከሰጣችሁት በጣም ስማርትሊ በሆነ መንገድ መስራት የሚችል ኤአይ ነው ማለት ነው። ስለዚህ ሪፍሬሽ እናደርጋለን ዌብሳይታችን አንዴ ኢሜጅ ጀነሬት አድርጎ ጨርሶልን ከሆነ ለማየት ኢሜጅ ጀነሬት ያደረገልን ነው ማለት። ስለዚህ በዚህ መንገድ ይህንን ቱል በመጠቀም የምትፈልጉትን ስራ በአጭር ጊዜ ጊዜያችሁን ሳታባክኑ ጉልበታችሁን ሳታባክኑ ምናልባት ተምብኔል ለመስራት ነው ከ30-40 ደቂቃ በላይ ወስዶብኝ ነበር። ለእናንተ እንኳን ቱቶሪያል እየሰጠው ቪዲዮ ሪከርድ እያደረግኩኝ እንኳን ምናልባት ከ20 ደቂቃ በላይ አይወስድብኝም። ስለዚህ ተምብኔልን በዚህ መንገድ ሶልቭ ማድረግ ትችላላችሁ ማለት ነው። ቪዲዮ ጀነሬት ለማድረግ አሪፍ ኢንተርኔት ይፈልጋል። በተቻለ መጠን የኮምፒውተራችሁ ፍጥነትም ቆንጆ ቢሆን ጥሩ ነው። ነገር ግን የተሻለ ስልክ ካላችሁ፣ ጥሩ ስልክ ካላችሁ በስልካችሁ መስራት መቻላችሁ ትልቁ አድቫንቴጅ ደግሞ እዚህ ጋር ነው። ምክንያቱም ፎቶሾፕ ብዙ ጊዜ በስልክ የለም። የስልክ አፕሊኬሽኖች እነ ፒክስ አርት ምናምንላቸው ደግሞ ብዙ ፍሌክሲብል አይደሉም፣ ትንሽ ያስቸግራሉ። ስለዚህ ቻትጂፒቲን ብቻ በመጠቀም ስልካችሁ ላይ ፕሮምፕት በመጻፍ የምትፈልጉትን ተምብኔል ማግኘት መቻል በጣም የሚያስደስት ነገር ነው ማለት። ስለዚህ ሞዲፋይ እንዲደረግ ያዘዝነው ፕሮምፕት በዚህ መንገድ ጀነሬት ተደርጓል። አያችሁት? የጻፍኩለትን አንድ በአንድ ነው ያስተካከለው። ምንድን ነበር እዚህ ጋር ባክግራውንዷ ዋይት ነበረች። እቺን ባክግራውንድ ፍሪ ስፔስ ቶክሊንግን ባክግራውንድ ዋይት በተመሳሳይ ባክግራውንድ ጋር ማች አድርጋት ብዬ ሰጠሁት። ከዛ እዚህ ጋር ስፔስ አድርገ። ይሄን ቴክስት አሁንም ከፈለጋችሁ ፎንት ሳይዙን ማሳነስ ከፍ ማድረግ ትችላላችሁ። እኔ ለእናንተ ለማሳየት ስለሆነ በቂ ነው ብዬ ስለማሰብ ይሄንን ዳውንሎድ አድርገው። በቃ ሌላ ምንም ነገር አያስፈልግም። ዳውንሎድ ካደረጋችሁ በኋላ እናንተ ኮምፒውተራችሁ ላይ ባለ ማንኛውም አፕሊኬሽን መጠቀም ትችላላችሁ። እኔ ፎቶሾፕን ስለምወደው ፎቶሾፕን እጠቀማለሁ። ፎቶሾፕን ልክፈተውና ፎቶሾፕ ላይ ምን እናደርገዋለን ማለት ነው። የተምብኔል ሳይዝ 720 በ1280 ስለሆነ የዩቲዩብ ተምብኔል አፕሎድ አድርጎ የሚቀበለው 1280 በ720 ስለሆነ እሱን ፎርማት እንሰጠዋለን ማለት። ስለዚህ ኒው እንላለን።
ኒው እንላለን ኒው ካልን በኋላ እዚህ ጋር ምን አለን 1280 በ720 እዚህ ጋር ክሬት ያደረኩበት አለ 1280 ዊድዙ ነው 720 ደግሞ ሄይቱ የሆነ ፕሮጀክት ክሬት ታደርጋላችሁ ማለት ፕሮጀክት ክሬት አድርጋችሁ በኋላ በሁለት አይነት መንገድ እዚህ ጋር ኢምፖርት ብላችሁ ኢምፖርት ማድረግ ትችላላችሁ እኔ ግን ኢዚ በሆነ መንገድ ጀስት ዳውንሎድ ያደረኩበትን ፓዝ ልፈልገውና ዳውንሎድ ካደረኩበት ፓዝ ኢምፖርት አደርገዋለሁ ማለት ጀስት ድራግ ኤንድ ድሮፕ ማድረግ ስለምትችሉ ማለት ስለዚህ ይሄ ነው የሰራነው ይሄንን እዚህ ጋር መጣን ድራግ ኤንድ ድሮፕ እናደርጋለን የኢሜጁን ኳሊቲ ዩት እዚህ ጋር እንደምታዩት ትንሽዬ የሆነች ቦታ ምናምን ስፔስ አለች እሷን እዚህ ጋር ፊል ማድረግ ትችላላችሁ በሁለት አይነት መንገድ እቺን ፊል ማድረግ ትችላላችሁ አንደኛው ጀስት ስኬል ድራግ እና ድራግ አድርጋችሁ ስኬል በማድረግ በዚህ መንገድ ፊል ማድረግ ትችላላችሁ አይ ደግሞ ስፔሱን እፈልገዋለሁ ካላችሁ ስፔሻሊ ፎቶሾፕ 2024 እና 2025 የምትጠቀሙ ሰዎች በጣም የሚገርም ኤአይ ተጠቅሞለታል ላሳያችሁ እንዴት መስራት እንደምትችሉ ስለዚህ መጀመሪያ ይሄንን ኢሜጅ እዚህ ጋር ራይት ክሊክ በማድረግ ራስተራይዝ ማድረግ ትችላላችሁ ወይም ደግሞ ምን ማድረግ ትችላላችሁ እዚህ ጋር የኢራዘር ምልክቷን ክሊክ በማድረግ ኢሜጁን ኤዲተብል ኢሜጅ ወይም ደግሞ ወደ ራስተራይዜሽን እንቀይረዋለን ስለዚህ ራስተራይዝ ተደረገ ማለት እዚህ ኢሜጅ ላይ ምንም አይነት ኤዲቲንግ መስራት እንችላለን ማለት ስለዚህ ምን እናደርጋለን መጀመሪያ እዚህ ጋር ሰሌክት ቱሏን በመጠቀም ስፔሷን እቺን ፊል ማድረግ የምንፈልጋትን ስፔስ ሰሌክት እናደርጋታለን ፊል ማድረግ የምንፈልጋት ስፔስ ሰሌክት እናደርጋለን እቺን ሰሌክት ካደረጋችሁ በኋላ ይሄኛውንም አብሮ ባንድ ላይ ሰሌክት ለማድረግ ሽፍትን ይዛችሁ ይሄኛውንም ሰሌክት ታደርጋላችሁ ስለዚህ እቺን ሁለቷን ስፔስ ለመሙላት ኤዲት የሚለው ጋር ትመጣላችሁ ከዛ ፊል አለ ፊል ካላችሁ በኋላ ኮንቴንት አዌር የሚባል ፊቸር አለ ኮንቴንት አዌር ማለት ነው መሃል ላይ ካለው ኮንቴንት ሐሳብ በመውሰድ ባዶ ስፔሶችን ፊል እንዲያደርግላችሁ የምትጠቀሙት ስለዚህ ኮንቴንት አዌር ኦፓሲቲያችሁን 100 ታደርጋላችሁ ኖርማል ሞዱን ከለር አዶፕሽኑን ከፎቶ እንዲወስድ ቲክ ታደርጉታላችሁ ማለት ስለዚህ ኦኬ ትላላችሁ ስለዚህ ምን ያደርጋል ከምባፔ ፎቶ ላይ በመውሰድ ፊል ያደርግልናል ማለት ስለዚህ አያችሁት ምንም አይነት የተቀጠለ ነገር ሳይኖረው በኮንቴንት አዌር ይሄ ስራ ተሰራ ድሮ ይሄንን ለመስራት ምንድን ነበር የምናደርገው ተመሳሳይ ከለር መርጠን ቦክስ ዲዛይን አድርገን ከዛ ፊል አድርገን ወይም ደግሞ ሌሎች መንገዶች ተጠቅመን ነው የምንሰራው ነገር ግን ኤአይ የኛን ስራ ያቀላል ስላችሁ በመካት እዚህ ጋር እንደምታዩት በዚህ መንገድ ሰራለሁ ማለት ስለዚህ የምታደርጋላችሁ እዚህ ጋር ኤክስፖርት ማድረግ ነው ምንም የቀረ ነገር የለም እቺን ኤክስፖርት ታደርጋላችሁ ፓዛችሁን ትመርጣላችሁ ፒኤንጂ ነው ሴቭ ታደርጋላችሁ ከዛ መጠቀም ነው ማለት ነው ነገር ግን እዚህ ጋር ተጨማሪ ቴክስት መጨመር ከፈለጋችሁ እዚህ ጋር ቴክስት የሚለውን ክሊክ ታደርጋላችሁ ከዛ ለምሳሌ እኔ በአማርኛ አዲስ ስማርት ግላስ ብዬ መጻፍ ብፈልግ እናንተ ያው ስትጽፉ ሁክ የሚባለውን ነገር ታሳቢ ያደርጋችሁ ሰው ምንድን ብዬ ብሰራ ክሊክ ሊያደርግልኝ ይችላል የሚለውን ሁክ የሚባለውን ኮንሰፕት አስባችሁ መስራት ይኖርባችኋል ማለት ስለዚህ እዚህ ጋር ምን አደርጋለሁ እኔ ኖኪያ ፒውር ሄድላይን ነው ፎንት የሚመቸኝ ኖኪያ ፒውር ሄድላይን እንፈልጋለሁ ፎንት ፒውር ሄድላይን ከዛ አዲስ መነጽር ወይ ደግሞ የመነጽር ቴክኖሎጂ ብለን ከዛ ይሄንን ጀስት ስኬል አድርጋችሁ አማርኛ ኦዲየንሳችሁ ደግሞ እንዳያልፋችሁ ኦኬ እዚህ ጋር ተሳስቻለሁ ሼር መሆን ያለባት ስለዚህ በዚህ መንገድ የአማርኛ ኦዲየንሳችሁም እንዳያልፋችሁ በዚህ መንገድ አማርኛችሁን እናንተ አንላይን ማድረግ ትችላላችሁ አሁን እዚህ ጋር አማርኛ በራሳችን ጨመር ነው ማለት ነው ስለዚህ ይሄንን ቀጥታ ምን እናደርጋለን የሚጠበቅብንኛ ምንድነው ይሄንን ኤክስፖርት ማድረግ ማለት ነው ኤክስፖርት እናደርጋለን ኤክስፖርት ፒኤንጂ እንላታለን ከዛ ዲስክቶፓችን ላይ ምናምን ፔስት እናደርገዋለን እዚህ ጋር ፋይል ስላለ ነው ፋይል ኔማችሁን ቀይራችሁ ዲስክቶፕ ላይ ሴቭ ታደርጉታላችሁ ከዛ ዴስክቶፓችሁ ላይ መጣችሁ ፎቶውን ኦፕን በማድረግ በምን ኳሊቲ እንዴት እንደሰራለን እዩት ማለት ነው ስለዚህ ይሄንን ተምብኔል ማግኘት ትችላላችሁ ማለት ስለዚህ ይሄንን ተምብኔል ምንም ሳንለፋ ፎቶሾፕ ላይ ብዙ ጊዜ ሳንወስድ በጣም የሚያምር በጣም አሪፍ የሆነ የከለር ኮዲንግን ኮንትራስትን ሲምለስን እና ደግሞ ኮምፖዚሽን የተከተለ አሪፍ የሆነ ተምብኔል በኤአይ መስራት ችለናል ማለት ነው በእርግጠኝነት በዚህ ቪዲዮ ጠቃሚ ቁም ነገር ያለው ኢንፎርሜሽን እንዳገኛችሁበት አልጠራጠርም ይህንን ቻናል ላይክ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ ምክንያቱም ከዩቲዩብ አናላይቲክስ ባገኙት መረጃ መሰረት የኔን ዩቲዩብ ቻናል የምትከታተሉ ሰዎች ቻናሌን ተከታተላላችሁ ነገር ግን ቪዲዮዬን ካያችሁ በኋላ ሰብስክራይብ አታደርጉ ነው የምትሉት ስለዚህ ከመውጣታችሁ በፊት ከታች ያለውን በተን ቼክ በማድረግ ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ እንድታደርጉ ላስታውሳችሁ ምክንያቱም እንደዚህ አይነት ጠቃሚ ቁም ነገር ያለው ነገር የማያልፋችሁ የኔን ቻናል ሰብስክራይብ ካላደረጋችሁ ብቻና ብቻ ነው እንዲሁም የኖቲፊኬሽን በተኑን ክሊክ በማድረግ ሁልጊዜ ቪዲዮ ሰራ ዩቲዩብ ለእናንተ እንዲያስታውሳችሁ ማድረጉን እንዳትረሱ የቴሌግራም ኮሚኒቲ ቻናል አለን ከታች @መንሱርስ ኮሚኒቲ ብላችሁ ወይም ደግሞ ዲስክሪፕሽን ላይ ማስቀምጥላችሁ ሊንክ ጆይን በማድረግ እዛ ቴሌግራም ቻናል ላይ ለዚህ ቪዲዮ የተጠቀምኩትን ፕሮምፕት ጨምሮ ሌሎች ጠቃሚ መረጃዎችን የላይቭ ሴሽኖችን ስለምታገኙበት ይህንን ቴሌግራም ኮሚኒቲ ጆይን ማድረጋችሁ እንዳትረሱ በቀጣይ በላይቭ ቪዲዮ እስከምንገናኝ ድረስ ቻው